ቶሎ ቤት ዛሬ ማርፈድ የለብኝም። ሄሎ አለቃ፣ እስካሁን አልደረስክም? ብዙ አልቆይም። እህቴን ትምህርት ቤት አድርሼ እመለሳለሁ። አርፍጃለሁ? ያ መሀል እንዴ ድርጅታችን እኮ ዛሬ ነው ስራ የሚጀምረው። እንዴት በመጀመሪያ ቀን አርፍጃለሁ ትለኛለህ? ወንድሜ ጫማ ተፈቷል። አለቃ 15 ደቂቃ ብቻ። በመጀመሪያ ቀን አርፍዳለሁ ማለት ምን ማለት ነው? ዛሬ ነው አይደል እንዴ ስራ የምንጀምረው? ምን አይነት ቀልድ ነው ያዝከው? አልቆይም አለቃ፣ አሁን ደርሳለሁ። አሁን ወንድሜ አምቡላንስ ጥሩ። ዛሬ እንግዲህ ድርጅታችን 3 ዓመቱ ምክንያት በማድረግ አንድ የድርጅታችን ተሸላሚና አዲስ ሰራተኛ ትውውቅ እናደርጋለን። እህቴ አንቺን ካጣሁ ለቀል 3 ዓመት ታውቂያለሽ። ስራዬ ላይ ጠንካራ ሆኜ ይኸው ዛሬ ላይ ለሽልማት በቃ። ይህ ሁሉ ግን ታዲያ የሆነው በአንቺ ተምሬ ነው። በማርፈድ አንቺን አጣሁ። ይቅር በይኝ የኔ ውድ እህት። አዲስ ተሿሚ ይኖረናል። እሷም የኔ ባለቤት የሆነችው እመቤት ልደት ነች። ተሸላሚ የሆነው አብርሃም ዛሬ እንዴት አረፈደ? ዛሬ 3ኛ ዓመት ነው እና እንደሚያረፍድ ደግሞ ፍቃድ ጠይቋል። እሺ ወደ አዲሷ ሰራተኛ ትውውቅ እንሄዳለን። ስሜ ልደት ፍቅሬ ይባላል። በአዲስ አበባ ዩኒቨርሲቲ በማርኬቲንግ ማኔጅመንት የተመረኩ ሲሆን እዚህ እናንተ ድርጅት ውስጥ በማርኬቲንግ ኦፕሬተር ለማገልገል ስለተመረጥኩኝ አመሰግናለሁ። እንግዲህ በዚህ ድርጅት ላይ ጊዜውን ቤዲየት እንግዲህ በእኔ በኩል ይሄን ይመስላል። የዛሬው ስብሰባ ይሄንን ይመስላል። አብርሃም ሲመጣ ቢሮ መጥቶ ስጦታውን ይሰጥ። ራሱ ነው። አብረብ አዲሷ ሰራተኛችንን ፈልጌ ነው። ቢሮ የት ነው? ለትንሽ አረፈድክ። ወጣችልህ። እንኳን እጄ ገባች። መቼም አልተዋትም። አንተ ያማል እንዴ? የቦስ ሚስት እኮ ነች። ተይዛለች። አረፈደ። ታች ያለቁ ፋይሎቹን እያስረከበ ነው። አብርሃምስ ዛሬ ለምን እንዳረፈደ አላውቅም። የት ነው ያሉት? ላይኛ ነው የሚጠብቁት። አንዴ ይቅርታ። ሄሎ አለቃ። አብርሃም እንዳያውቅሽ የተቻለሽን አድርጊ። አደጋ ውስጥ ነኝ አለቃ። እንደዚህ አይነት ስራ ላንቺ አዲስ አይደለም። ነገሮችን በጥንቃቄ አድርጊ። ታዲያ ግን በጥንቃቄ አብርሃም እህቱን እኔ እንደገደልኳ ታውቋል። አስታውሶኛል። ሁሉንም በእኔ ታየው። ምንም የምፈጠር ነገር የለም። ታዲያ ግን ምንም አይነት ስህተት ተፈጥሮ ነገሮች እንዲበላሹ እንዳታረጊ። በተለይ እዛ ውስጥ በደንብ ተጠንቀቂ። አውቄ ሆን ብዬ እህቱን እንደገጫዋት ቢያውቅ ምን የሚፈጠር ይመስልሃል? አብርሃም በእኔ ታየው። ለማንኛውም ተዘጋጂ፣ የምንገናኝበት ሰዓት እየደረሰ። እሺ አለቃ። ማለት የት ገዳይ እሷ ነሽ ማለት ነው? ይህንን ነገር ካንተ ውጪ ማንም እንዳይሰማ። እንዴ ማለት ለምን? ስለምበቀላት። እየደረስኩ ነው አለቃ። ደርሰሃል? ቦታው ላይ ነኝ። አንቺን ነው የምጠብቀው። እሺ መጣው።
አለቃችን እኮ ናት። ለምን የምንከተላት? ጓደኛ አይደለው? ይህንን ውለታ ብቻዋልልኝ በኋላ እነግርሃለሁ። እሺ ቆይ ምንድን ነው የምናደርገው? እነግርሃለሁ። ዝም ብለህ ተከተለኝ። ወዴት ሄደች? የትም አባቷ አታመልጥ። አንተ በዚህ ሄድ፣ እኔ በዚህ ሄዳለሁ። እንዳያት ሚስኮል አድርግልኝ። አገኛት ከሆነ ሰውዬ ጋር መኪና ውስጥ ገብቶ ሄዱ። እህቴን ለምን እንደነጠቁኝ ይደርስበታለሁ። ሁለቱም ግን በእጅ ይሞታሉ። የኔ ሰው እንደሆንክ አብርሃም በፍጹም እንዳያውቅ። አያውቀንም። መቼም አታውቀንም። ማለት እኮ ቤተሰብ ነኝ። ምንድነው እየተፈጠረ ያለው? ምኑ ልንገርህ? የአንድ እህቴ ገዳይ የእኛ አለቃ ልደት መሆኗን ነው የምነግርህ። ቆይ ስለምን ልንገርህ? አልገባኝም። ስለምንድን ነው የምታወራው? የመኪና አደጋ አልነበር እንዴ? አውቄ ሆን ብዬ እህቱን እንደገደልኩበት ቢያውቅ ምን የሚፈጠር ይመስልሃል? አደጋ ነበር ይመስለኝ፣ ግን እውነቱ እንደዛ አይደለም። አንድ እህቴን የነጠቁኝ። ቆይ ማስረጃ ካለ ለምን አትከስም? ኪስ ካልሞላ እጅ ካረዘመ ማንም ጩኸትን አይሰማ። ይኸውልህ ጓደኛዬ፣ ያቺ አለቃችን አይደለችም እንዴ? አብርሃም፣ አብርሽ ምን ልታደርግ ነው? ልደት ለውራሽ ይፈልጋል። ይቅርታ፣ ምንድን ነው? ይቅርታ እናት፣ ተመሳስለሽብኝ። ሆ ሰው ዛሬ ጤናውን አጥቷል እንዴ? ለራስ ይባል ያስከትሮኛል። ወይ ደረስክ እንዴ? አየው በቃ የሆነ ሰውማ እየተጫወተብኝ። እንግዲህ ባለቤቴ እኔ እዚህ ስራ ከጀመርኩ ቀን አንስቶ ውጭ የተለያዩ ስራዎችን እያስተካከለ እንደሆነ ታውቃላችሁ። በዚህም ምክንያት እኔ ላይ ስራ እየተደራረበ ስለሆነ ማርኬቲንግ ኦፕሬተር ላይ አዲስ ሰራተኛ አስገብተናል። አሁን ከሷ ጋር ትውውቅ እናደርጋለን። ሰላም፣ ነይ ወደዚህ። ያቺ አለቃችን አይደለች እንዴ? ልደት ለውራሽ ይፈልጋሉ። ይቅርታ፣ ምንድን ነው? ይህ አጋጣሚ ሊሆን ይችላል። እንዴት ናችሁ? ሰላማዊት ታሪኩ እባላለሁ። እዚህ ድርጅት ላይ በኃላፊነት እንድሰራ ስለተቀጠርኩኝ በጣም አመሰግናለሁ። እንግዲህ ዛሬ አርፍደን ስለጀመርን ትውውቁን ሌላ ጊዜ በሰፊው እናደርጋለን። አሁን ወደ ስራ እንመለስ። ሄሎ አለቃ። እንዴት እየሆነ ነው? ሁሉም ነገር እንደምንፈልገው እየሄደ ነው። አዲሷ ልጅ አስታወስካት? ፊቷ አዲስ አልሆነብኝም። ትላንት ልደትን ስንከታተላት ያገኘናት ልጅ ናት። ቀጣይ ፕላናችን ምን ላይ ነው? አሁን ትኩረት የምናደርገው የአብርሃም ፍቅረኛ ላይ ይሆናል። አብርሽ፣ አንዴ ላናግርህ። ይቅርታ አድርጊልኝ፣ ጊዜ ልሰጥሽ አልቻልኩም። እረዳለሁ አብርሽዬ፣ ነገሮች ግን እንዴት እየሄዱልህ ነው? የእህቴ ገዳይ ልደት ብቻ አይደለችም፣ ከጀርባ ሌሎች ሰዎችም አሉ። ቆይ እሱን በምን አወቅ? ትላንት እሷን እየተከታተልኩ እንግዲህ የሆነ ነገር አይቼ ነበር። ዛሬም እዚህ አዲስ ነገር ተፈጥሯል። የዳኒ ጸባይ ግን አብርሽ ልክ ነው ብለህ ታስባለህ? እንዴት? በተደጋጋሚ ለብቻው ከልደት ጋር ያዋለው። አረ እንደውም ያው ዳኒ፣ ዛሬ ትልቅ ስራ ይጠብቀናል። አብርሃም ላደረገው ነገር ዋጋውን የሚከፍልበት ቀን ነው።
የዛሬ 3 ዓመት እህቱን ስንነጥቀው ያለሱ ትንሹ ቀብድ ነው። ትልቁ ቅጣት ከዛሬ ይጀምራል። ታዲያ ይህንን ነገር ስታደርጉ በጥንቃቄ ማንም ሰው እንዳያውቅ። አብርሽ፣ ክርስቶስ በምድር ላይ ፍቅርን እንጂ ጥላቻን አላስተማረንም። ደግሞ ቃሉም ቢሆን የሚለው ቀኝህን ለመታ ግራህን ስጥ ነው። ስለዚህ አብርሽዬ እባክህ ሁሉንም ነገር ተወውና እሺ በለኝ። 3 ዓመት ሙሉ ራሴን ሱቅ ስኖሬያለሁ። በማርፈዴ ነው ሕይወቴን ያጣሁት። ግን እውነቱ እንደዛ አልነበረም። ሆን ብሎ ነው አንድ እህቴን የነጠቁ። ታዲያ እንዴት ዝም ልብል? የኔ አባት ስለማፈቅርህ እኮ ነው እንደዚህ የምልህ። የእውነት እኔ አንተን ካጣው ሰው አልሆንም። ለበቀሌ ምላሽ ካላገኙ እኔም እኔን አልሆንም። አብርሽ ምንድን ነው? ቆይ ምንድን ነው እየተፈጠረ ያለው? ስላንተ እየተማከሩ ነው። እነማ? ሁሉም። ቆይ እህትን የገጨቻት እመቤት ልደት ናት? ከ3 ዓመት በፊት እህትህ ለምን ተገጭታ እንደሞተችና ያስገደላት አለቃ ማን እንደሆነ ማወቅ የምትፈልግ ከሆነ በላኩልህ አድራሻ ማንንም ሳታስከትል ብቻህን ነው። ሁሉም ነገር ማብቂው ሳደርሱል። አብርሽ ምንድን ነው? ትልቅ ስራ ይጠብቀኛል። ዝግጁ ነን። ምንም አይነት ስህተት እንዳይፈጠር ሁላችሁም ፊታችሁን ትሸፍናላችሁ። በዋነኝነት የሚመጣው አለቃችንን ለማየትና እሱን ፈልጎ ነው። ዛሬ ሁሉም ነገር ያበቃል። አደጋ ያለበት ቦታ ይዘን ካልሄድክ እያልሽኝ ያለሽው? አብርሽ እሺ በለኝ። እዚህ በጭንቀት ከመሞትብህ እባክህ አብሬ ልምጣ። እሺ፣ ግን እነሱ እዛ ከሚደርሱበት ሰዓት በፊት ገብተሽ መጠበቅ ይኖርብሻል። እና ደግሞ እንኪ ምንድን ነው? እነግርሻለሁ። ወደ የቦታችሁ እንዳትንቀሳቀስ። ትዙ ምን ሊያደርግልሽ ነው ያልሽው? አብርሽዬ ፌክ ሽጉጥ ነው። ምናልባት ከጠቀመ እንድታስፈራራበት ብዬ ነው ያመጣሁት። አመሰግናለሁ። የውጭውን ላንቺ አደራ። ጥበቃው ተኝቷል። ቀስ ብለህ ግባው። እንኳን ደህና መጣ። ብቻሽን አልነበረም ግን የተቀጣጠርነው። ትልቅ እንግዳ አለ። ልጥራለህ? ስህተት ሊፈጠር ስለሚችል ዳኒ ዝግጁ ሁን። ድንገት የሆነ ነገር ከተፈጠረ በሱ ስፒከር የፖሊስ ድምፅ ከፍተሽ ለእኔ ማምለጫ መንገድ ይሆነኛል። ሁላችሁም ተገባችኋል። ሁላችሁም መሳሪያችሁን ጣሉ። ከአንቺ በፊት እኔ ጠርቻችኋለሁ። መሳሪያችሁን ጣሉ። የምለው ይሰማል? መሳሪያችሁን ጣሉ። የምለው ይሰማችኋል? መሳሪያችሁን ጣሉ። አንድ ሰው ለማምለጥ እንዳይሞክር። ሁላችሁም በቁጥጥር ስር ውላችኋል። ሄሎ አለቃ፣ ችግር ውስጥ ነን አለቃ። ፖሊሶች መጥተዋል። ልናመልጥ ነው። የምን ፖሊስ? እዚህ ጋር ምንም ነገር የለም። እንዳለ ድራማ ነው። Low battery, please charge. ዛሬ አንድ ሰራተኛ እናሰናብታለን። አለቃሽን ያወቁ ሰዓት ደቂቃ አልሰጥሽ። አብርሃም እኔ ከመጣው ጊዜ ጀምሮ ሁልጊዜ አርፍዶ ነው የሚገባው። አንድም ቀን በሰዓቱ ተገኝቶ አያውቅም። ዛሬም እንደዛው። አለቃ፣ ቀኑ ዛሬ 4 ነው። አያቱ ያረፈችበት የመታሰቢያ ዕለት ነው እና በዚህ ቀን ሁልጊዜ ያረፍዳል። ይህን ትዕዛዝ የሰጠው ደግሞ የበፊት አለቃችን ነው። ስራ ነው። እኔ ነው የሚመለከተኝ። ወይንሸት ሲመጣ ስጥ። እህቴ ትንሽ ጊዜ ነው። አስፋልት ላይ የፈሰሰው ደምሽን ጠርጓለሁ።
ከአንቺ ሞት ጀርባ የነበሩት አንዷ እህቴን ያሳጡኝን አንድ ባንድ በቀላችኋለሁ። አይገርምም? ተመሳሳይ ታሪክ ነው ያለ። እኔን ነው አለቃ። ድራማ ፈጥሮ አምልጦናል። የእናንተ ስህተት እኔ አርመዋለሁ። እውነትም አለቃ ሊያርመው ነው። እኔም ወንድሜ በግሩፕ ጸብ በሰዎች እጅ ነበር ያጣሁት። በጣም ያሳዝናል ወንድሜ። እዚህ ግን ስመጣ አንድ ሴት ብቻ ነበር የማየው። እሱ አይደለችኝ ያደረገኝ። እሷንም በሞት ተነጠቅኩ። አይዞ ወንድሜ፣ ለእኛ ለተበዳዮች ፈጣሪ አለ። ይቅርታ፣ ሆድ ብሶኝ አንተንም አሳዘንኩ። እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንጂ ምን ነው ብቻሽ? እያለቀሽ ነው እንዴ? ዝም ብዬ ነው። ምን ተፈጥሮ ነው? መባረሩን አወቀ መሰለኝ። ሴጣን የት ነው ያለችው? አብርሽ ምን ልታደርግ ነው? እዚህ ስመጣ ነው እህቴን ያጣሁት። ከዚህ መስሪያ ቤት መቼም አልወጣም። ላውራት እፈልጋለሁ። እሺ፣ እንደዛ ከሆነ እላይ ናት። እሺ። እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን? አብርሽ እንዴት ሆንክ? ነገሮች ተበላሽቷል። አለቃቸውን ማግኘት አልቻልኩም። እዚህ ታች ነበር። ጥበቃ መስሎ በስልክ ሲያወራ ሰምቼዋለሁ። ፊቱን ታስታውሻለሽ? ፊቱን አላየሁትም፣ ግን ተነስቶ ሲወጣ እጁ ላይ የሆነ ታቶ ነገር አይቻለሁ። ምን አይነት ቁጥር ነገር ነው? 4 ምናምን። ቆንጆ ጨዋታ። ሁሉም ነገር ዛሬ ያበቃል። ልደት ለምን አረፈለች? መኪናዋ ጋራጅ ገብቷል። ለዛ ነው አለቃ። ችግር ተፈጥሯል መሰለኝ። እንዴት? ካለምንም ምክንያት እርግቤ ልደውላችን። ትልቅ ችግር ተፈጥሯል። አብርሃም ሁሉንም ነገር አውቆታል። እንዴት እንደዚህ ሊሆን ይችላል? ልደት ልብስ ስትቀይር አይቷታል። በዛ ላይ ደግሞ የተቀጣጠራችሁበትን ቦታ አውቆታል። እየተከታተላት ነው። አደጋ ውስጥ ናት። ሁሉም ነገር ዛሬ መቋጨት አለበት። እኔም እየመጣሁኝ ነው። ትንሽ ደቂቃ ብቻ። ይሄ ብሽቅ ሄሎ አለቃ። ልደት ችግር ውስጥ ነሽ። ምን ተፈጠረ? ረጋ ብለሽ አምጪ። አብርሃም ሁሉ ነገር አውቆታል። ኋላሽ እየተከተለሽ። ቶሎ እንድረስ። ሄሎ አለቃ፣ የት ነው የምንገናኘው? የት ብንገናኝ ላንቺ ይቀልሻል? ከፕላዛው ጀርባ ጭር ያለው አስፋልት ላይ እንገናኝ። በቃ እዛው እንጠብቅሻለን። እሺ። አስፋልቱ አብርሽ፣ ፍቅር እዚህ ምን ትሰሪያለሽ? ብቻህን አደጋ ውስጥ ስትገባ ዝም ብያለሁ። ይሄም ፍቅር ቢሆንም እኮ ለምንድን ነው እህቴን የነጠቃችሁ? እውነቱን ማወቅ ትፈልጋለህ? አልገባኝም። ወይኗ ቆይ ሁሉ እኔ ለምን አጥፍቼ ነው?
የእውነት ያፈቀርኩ መስሎ ነበር። አትሳሳት። ይሄ ሁሉ በቀል ነው፣ በቀል። ወይኔ እሸት ቃታውን ሳቢው። እንደምንፈልገው ተበቀል ነው። ሁሉም ነገር አብቅቷል። በቃ ወይ ተመስገን አባ፣ ነቃኩ። ተመስገን ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አልገባኝ። ምንድን ነው እየተፈጠረ ያለው? ይኸውልህ የኔ ልጅ አክስት ሌሊት 9 ሰዓት መጣ ነግራኝ ነው ከቤት የተገኘሁት። ቆይ ግን አልሞትኩም? አይዞህ የኔ ልጅ፣ እስቲ ተረጋጋና ማተብ። እስቲ የትላንት ውሎህን የምታስታውሰውን ንገረኝ። ሰላም፣ እንዴት ናችሁ? አብርሃም ተስፋ ይባላሉ። እዚህ ድርጅት ላይ ስለተቀጠርኩ በጣም አመሰግናለሁ። የኔ ልጅ ምን እየሆንክ ነው? አክስቴ ነገ ነው ድርጅቱ ላይ ስራ የምጀምረው እና ዛሬ ሙሉ ቀን ስለማመድ ነው ማመሸው። ከዚያስ የኔ ልጅ? አምሽቼ ተኛው። ከዛ ጠዋት በጣም ረፍዶብኝ እህቴን ይዤ ወደ ስራ እየሄድኩ ነበር። በመኪና አደጋ ግን እህቴን አጧት። በስራ አጋጣሚ ከ3 ዓመት በኋላ እህቴን የገጨቻትን ልጅ እኛ መስሪያ ቤት አየኋት። ልበቀላት አስቤ ወደ እሷ መጠጋት ጀመርኩ። አባ አለቃ እንዳላት የአለቃዋ ትእዛዝ እንደሆነና ሆን ብላ እህቴን እንደገጨቻት ደረስኩባት። በጣም አመመኝ። ልበቀላት ወደ እሷ መጠጋት ጀመርኩ። ለካ የእህቴ ሞት ላይ እዚያ መስሪያ ቤት የነበሩት ሁሉም ከጀርባ እጃቸው ነበረበት። እዛ ሁሉ መሃል ግን አንዲት እጅግ በጣም መወዳት ማፈቅራት መልከ መልካም ሴት ነበረች። እነሱ እንድበቀላቸው ሁሌ ትረዳኝ ነበር፣ ሁሌ አብራኝ ነበረች። አባ በመጨረሻም ፊት ለፊት ከነሱ ጋር በተገጣጠምኩበት ሰዓት አባ ለካ እሷም የእነሱ ሰው ነበረች። አይኔ እያየ ፊት ለፊት የሽጉጥ አወጣችብኝ፣ ተኮሰችብኝ። የኔ ልጅ ህልምልም በል ወንድሜ። ሕይወቴን ይዘራሽ በመሞት መካከል የአይኔ ስር አልገባኝም አክስቴ። ቆይ እንዴት አብርሽዬ፣ ነገ እኮ ስራ ገባለሁ ብለህ እኮ ቀኑን ሙሉ ይህንን ሸሚዝ አድርገህ እኮ ስትለማመድ እኮ ነው የነበረው። ቀኑን ሙሉ ስራውን ስታስበው ስለነበር ቅዠት ሆኖ ታይቶህ ነው። ህልምልም በል የኔ ልጅ። ሌሊቱን ሙሉ ስትቃዥ እኮ ነው እንዲሁ ያደርከው። ተመስገን አምላኬ። ይህ ሁሉ በህልሜ ነበር ማለት? ባይሆን አትዘን፣ ዛሬ የመጀመሪያ ቀንህ ነው። በዛ ላይ አርፍደሃል። በል ተነስ እናውጣ። አመሰግናለሁ አባ። አክስቴ ስንት ሰዓት ሆነ? ውይ ልጅ አርፍደሃል። 4:20 ሳይሆን አይቀርም። ተነስና በቃ ለባብሰህ ሂድ። ልልበስና ልውጣ። ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ?